بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم። ውድ አድማጮች ኢንሻአላህ በዛሬው ዕለት በአላህ ፍቃድ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ሲራ ኪታብ ረውደቱል አንዋር ፊ ሲረቲ ነቢይል ሙኽታር ሙአሊፉ ሰፊዩ ረሕማን አልሙባረክ ፉሪ ይባላሉ። ይህንን ትምህርት እንጀምራለን። ከባለፈው ትምህርት እንደ መንደርደሪያ ስናይ ስለ ነቢዩ ሰለላሁ ዐለይሂ ወሰለም ኡስራቸው ቤተሰባቸው ማን እንደሚባል የሃሺም ቤተሰብ እንደሚባልና ሃሺም ደግሞ ስለ ሃሺም ከተወራለት ውስጥ ሃሺም ወደ መዲና ለንግድ ጉዞ ወደ ሻም እየሄደ ባለበት ጊዜ የትሪብ ከተማ ላይ ሰልማ ቢንት አምር የምትባለው ከበኒ አዲይ ብን ነጃር ይህችን ሴት ታገቡ። እሷ ጋር ጥቂት ጊዜ ቆዩ። ከዛም ወደ ሻም ሄደው ወደ ሻም ጥለዋት ሄዱ። እርግዙና ላይ ያለች እቺ እንግዲህ የቺ ሴት ሰልማ በመዲና ባለችበት ሸይባ የሚባል ወንድ ልጅ እንደወለደችና ሃሺም ደግሞ ያው በመንገድ ላይ ያለ በጋዛ ከፈለስጢን ምድር ህይወታቸው እንዳለፈ አይተነዋል። ከዛም ይሄ ሰው ሸይበቱል ሐምድ የሚባለው አጎቱ አልሙጠሊብ ከመካ መጥቶ ወደ ያው ይዞት እንደሄደ ወደ መካ ተመልሶና ከዛም አጎቶቹ መካከል እንግዲህ እንዳደገ አይተናል። የነብዩ ሰለላሁ ዐለይሂ ወሰለም ደግሞ ያው ስለ አባታቸው አብዱላህ እንዲሁም ደግሞ ስለ ለፊዳ መቅረባቸውን ያንን ታሪክ አይተናል። እንዲሁም ደግሞ አባታቸው አብዱላህ ከእናታቸው አሚና ጋር ስለ ጋብቻቸው አይተናል። ከዛም የነብዩ ሰለላሁ ዐለይሂ ወሰለም ውልደት እንዴት እንደነበረ የነብዩ ሰለላሁ ዐለይሂ ወሰለም ውልደት ከመወለዳቸው እንግዲህ ከሁለት ወር ባነሰ ወይም ከአንድ ወር የተከሰተ ክስተት እንደነበረ ሐዲሰቱል ፊል እንደተከሰተ አይተናል። በስተመጨረሻም እንግዲህ ወዴት መጠናል? ስለ አርዳዑ ስለ ነብዩ ሰለላሁ ዐለይሂ ወሰለም ስለ ጥቢ ነው የምናየው። ጥቢ ስለ መጥባታቸው ሐዚናቸው እንግዲህ የነብዩ ሰለላሁ ዐለይሂ ወሰለም ሞግዚታቸው ኡሙ አይመን በረከቱል ሐበሽያ እንደነበረች አይተናል። ስሟ ደግሞ በረካ ቢንቱ ሰዕለበተ ኢብኑ ዐምሩ የሚባሉት። እቺ ደግሞ ሐበሻ እቺ በረካ የአባታቸው አብዱላህ አገልጋይ እንደነበረችና ይህንን አይተናል። እንግዲህ ከዚህ በኋላ ወደ ጥቢ ስንሄድ ምን ይላሉ ሙአሊፉ? ወአወሉ በመጀመሪያ ጊዜ መን አርዳዐቱ ሰለላሁ ዐለይሂ ወሰለም ነቢያችንን ሰለላሁ ዐለይሂ ወሰለም ጡት ያጠባቻቸው ባዕደ ኡሚሂ ከእናታቸው በኋላ ሱወይባ የምትባለው ሴት ነች። ነቢያችን ሰለላሁ ዐለይሂ ወሰለምን ያጠባቻቸው እቺ ሱወይባ የምትባለው ማነች? መውላቱ አቢ ለሀቢን የአቡ ለሀብ አገልጋይ ናት። አገልጋይ እንግዲህ አቡ ለሀብ ኩንያቸው ነው፣ ቅጽል ስማቸው ነው። ስማቸው ግን አብዱል ዑዛ ነው። አቡ ለሀብ አብዱል ዑዛ ነው የሚባሉት። አቢ ለሀብን የአቡ ለሀብ አገልጋይ ስትሆን ይህች ሴት ቢለበኒ ኢብኒን ለሃ ምን ማለት ነው? እሷ በወለደችው ልጅ ወተት አብራ ነቢዩን አጠባቻቸው። ጡት የሚጠባ ልጅ ነበራት። ያ ጡት በዛ ጡት የሚጠባው ልጅ ወተት ነቢዩንም አብራ አጠባች። ያ ልጇ ደግሞ የዚች አገልጋይ ሴት ልጇ ዩቃሉ ለሁ ይባላል። ስሙ መስሩሕ ተብሎ ይጠራል። ወካነት ነበረች እንግዲህ እቺ
ይህች ሴት ሱወይባ የምትባለው ቀድ አርضዐት ቀብለሁ ሰለላሁ ዐለይሂ ወሰለም ከነቢዩ በስተፊት ሐምዘተ ኢብነ ዓብድልሙጠሊብ ሐምዛን ኢብነ ዓብድልሙጠሊብን አጥብታ ነበር። ከዛም ወባዕደሁ ሰለላሁ ዐለይሂ ወሰለም ከሐምዛ ዓብድልሙጠሊብ በኋላ ነቢዩን አጠባችና ከነቢዩ በኋላ ደግሞ አባ ሰለመተ ኢብኑ ዓብደል አሰዲ አልመኽዙሚ አባ ሰለማ ኢብኑ ዓብደል አሰድ አልመኽዙሚ የሚባለውን ሰው አጠብታለች። መጀመሪያ ማንን አጠባች? ሐምዛን፣ ከዛም ነቢዩን፣ ከዛም አባ ሰለመተ አጠባች ማለት ነው። ስለዚህ ፈሁም እነዚህ ሶስቱ መስሩሕ የሱወይባ ልጅ፣ ሐምዛ አጎታቸው ሐምዛ፣ እንዲሁም ደግሞ አባ ሰለመተ እነዚህ አባ ሰለማ የሚባለው ደግሞ ግለሰብ ፈሁም እነዚህ ሶስቱ ኢኽወቱሁ ሰለላሁ ዐለይሂ ወሰለም የነቢዩ ሰለላሁ ዐለይሂ ወሰለም ወንድሞቻቸው ናቸው። ሚን ረዳዓቲ ከጥቢያ በኩል ወንድሞቹ ናቸው። በአንድ በኩል አጎታቸው ነው ሐምዛ፣ በአንድ በኩል ደግሞ ወንድማቸው ነው። ወቀድ አዕተቀ በእርግጥም ነፃ አውጥቶ ነበር አቡ ለሀብን አጎታቸው አቡ ለሀብ አመተሁ አገልጋያቸውን እችን ሴት ፈረሐን በመደሰት ቢዊላደቲ ረሱልላህ ሰለላሁ ዐለይሂ ወሰለም ረሱላችን ሰለላሁ ዐለይሂ ወሰለም ስለተወለዱላቸው የወንድማቸው ልጅ በጣም ተደስተው ነበር። ማንን ነፃ አወጡ? እችን ባሪያ ጡት ያጠባቻቸው ነፃ አወጧት። ወላኪነሁ ነገር ግን ሷረ ሆነ ማለት ነው በስተመጨረሻ ሚን አለዲ አዕዳኢሂ ለነብያችን ማለት ነው ከጠላቶቻቸው ውስጥ ጠንካራ ከሚባሉት ጠላቶቻቸው አንዱ ሆነባቸው። ሒነማ ቃመ ቢዳዕወቲ ኢለል ኢስላሚ ይሄም ደግሞ የቆመባቸው ለምንድን ነው? በምን አንጻር ነው? ነብዩ ሰለላሁ ዐለይሂ ወሰለም ወደ አላህ ጥሪ ሰዎቹን መጣራት በተነሱ ጊዜ ዋነኛ ቀንደኛ ጠላታቸው እጅግ በጣም የበረታ ጠላታቸው ሆነባቸው አቡ ለሀብ። በአንድ በኩል ነብያችን በመወለዳቸው በጣም ተደስቱ፣ በሌላኛው በኩል ደግሞ ዳዕዋውን ሲጀምሩ በጣም የተረገመ የሆነ ጠላት ሆነባቸው። እሺ ጥሩ። ቀጣይ ፊ በኒ ሳዕድን ከዚህ በኋላ የሚሆነው በበኒ ሳዕድ የሚባለው ገጠራማ አካባቢ ስለተፈጠረው ነገር የሚናገር ነው። ካነ ነበረ ሚን ዓደት ልዓረቢ ከዓረቦች ልማድ ምን ነበር? አየልተሚሱ ይፈልጉ ነበር ዓረቦች አልመራዲዓ ጡት የሚያጠቡት የሆነ ልጅ ፍለጋ ይወጡ ነበር። ሊመዋሊድህም ዓረቦቹ ማለት ነው ከተማ ያሉት ዓረቦች ልጆቻቸውን ጡት የሚያጠባላቸው ፊልበዋዲ በገጠራማው ኤሪያ የሚኖሩ ሰዎችን ይፈልጉ ነበር። ይሄ ትራዲሽናሊ ያደጉበት ነው። ለምንድን ነው ልጆቻቸውን ወስደው በገጠራማ አካባቢ የሚያጠቡት ሲባል ኢብዓደን ለሁም እነሱን ልጆቻቸውን ለማራቅ ነው። ለማራቅ ሲሉ ነው። አን አምራዲል ሐዋዲሪ ጊዜ አመጣሽ በሽታ የሆኑትን ነገር ልጆቻቸውን እንዳይነካቸው አንድ ይሄ ነው። ሐታ ተሽተደ አዕሳቡሁም
ጅማታቸውና አጥንታቸው እስኪጠነክርላቸው ድረስ በዛ ንጹህ በሆነ አየር አካባቢ ላይ ያልተበከለ አየር ላይ ልጆቻቸውን ማሳደግ ይፈልጋሉ። ይሄ ሁለተኛው ሪዝን ነው። እንዲሁም ደግሞ ወሊዩትቂኑ አልሊሳን አልዓረቢ ፊ መህዲሂም ወሊዩትቂኑ እንዲሁም ልጆቻቸው ደግሞ በደንብ አንደርስታንድ እንዲያደርጉ እንዲገነዘቡ አልሊሳን አልዓረቢ ፍንትው ያለውን ፈሲሕ ፍሉወንት የሆነውን የዓረበኛ ቋንቋ ያልተበከለ ዓረበኛን ቋንቋን ፊ መህዲሂም ገና በአንቀልባ ባልጋ ላይ ባሉበት ጀምሮ ያልተበከለ ዓረበኛን እንዲህ በደንብ አድርገው አንደርስታንድ እንዲያደርጉ በማለት ወደ ገጠራማው አካባቢ ይልካሉ። ወቀደረ አላሁ እንግዲህ አላህ ወሰነውና አንጃአት እስከመጣች ወደ ከተማው ኒስወቱን ብዛት ያላቸው ሴቶች መጡ። ሚን በኒ ሰዕድ ብኒ በክር ብኒ ሀዋዚነ ከበኒ ሰዓድ የሚባሉት በኒ ሰዓድ እብን በክር እብን ሀዋዚን ከሚባለው ገጠራማ አካባቢ ጀማዓ ሴቶች መጡ። የጥሉብነ ፍለጋን መጡ። አሩضዓ እነዚህ ሴቶች ለምን መጡ? ሚያጠቡ ልጆችን ለመውሰድ የሚጠቡ ልጆችን ለመውሰድ መጡ። ያው እነዛም ከገጠራማ አካባቢ ያው ስራ ነው የያዙት። ስራ ስለሆነ ወደ ከተማ ይመጣሉ። የሀብታም ልጅ ያነሳሉ፣ ፒክ ያደርጋሉ፣ ጥሩ ይከፈላቸዋል። በዚህ መልኩ እየተዳደሩ ይሄዳሉ። ፈዑሪደ ነቢዩ ሰለላሁ ዐለይሂ ወሰለም እንግዲህ ነቢዩ ሰለላሁ ዐለይሂ ወሰለም ለእነዚህ ሴቶች እንኩ ውሰዱ ተብለው ተቀረበላቸው። አለይህን በእነዚህ ሴቶች ላይ ተቀረበላቸው። ሁሉም ሴቶች ውሰዱ ይህን ልጅ ተባሉ። ነቢዩ ተቀረቡ። ፈአበይነ እምቢህ አሉ። አዩርዲዕነሁ ነቢዩን ሰለላሁ ዐለይሂ ወሰለም አያናጠባም። ለምን እምቢ አሉ? ሊአጅሊ ዩትሚሂ ነቢዩ ሰለላሁ ዐለይሂ ወሰለም የቲም ስለነበሩ ነው። አባት ስላልነበራቸው ነው። ከፋይ ስላልነበራቸው ነው። እናታቸው ናቸው። እናታቸው ደግሞ የት አምጥታ ትከፍለናለች ነው አባባላቸው። ስለዚህ ሁሉም የሀብታም ልጅ ፒክ አድርገው ተነስተው ሄዱ። ነቢዩ ሰለላሁ ዐለይሂ ወሰለም ብቻቸውን ቀሩ። ሄዱ። ወለም ተጅድ ኢሕዳ ኒስወቲ ነገር ግን ከነዚህ ሴቶች አላህ ሆነና አላህ አሻውና አንዷ ሴት ምንም ነገር ሳታገኝ ቀረች። ወህየ እሷም ሐሊማ ነበረች። ሐሊማ ቢንቱ አቢ ዙአይብ ትባላለች። ሐሊማ ለምንድን ነው ያላገኘችው? ረዲዐን ጠቢ ልጅን ለምንድን ነው ያላገኘችው? ዘግይታ ስለመጣች ሪዝን ስላለው ነው። የራሱን የቻለ ምክንያት። መንገድ ላይ ደካማ እንስሳ ስለነበራት ወደ ኋላ አስቀረቻት። እነዛ ሴቶች የሀብታም ልጆችን ፒክ አድርገው ሄዱ። ነብዩ ሰለላሁ ዐለይሂ ወሰለም እንደ ድንገት ሆኖ እቺ ሴት ዘግይታ ስለመጣች እንግዲህ ምን አደርጋለሁ ብላ እድሌ ነው ብላ ፈአኸዘቱ ለአላህ ብላ ነብዩ ሰለላሁ ዐለይሂ ወሰለም ይዛቸው ሄደች። ፈአኸዘቱ ሰለላሁ ዐለይሂ ወሰለም እናም እንደ ድንገት ሆና ግን ወሐظየት ብሂ እድለኛም ሆነች። ሐظወተን እድልን እግጠበጠ ለሃ አልአኸሩን በስተመጨረሻ ሌሎች የቀኑባት የሆነን ቅናትን እድልን ታደለች። እኔ ምን አደርጋለሁ ይሄን ምስኪን የቲም እንግዲህ ጥየው አልሄድም ኸላስ ብላ በባዶ እጅ አልመለስም ብላ ነብዩን አንስታ ስትሄድ ከዛም አላሁ ዐዘ ወጀል እድለኛ አደረጋት። ምን አይነት እድል? ሌሎቹ የበኒ ሰዓድ ገጠራማ አካባቢ ያሉ ሴቶች ወየው ምን ነው ባነሳ ነው ነበር ብለው ሐሊማ የታደለች ብለው እስኪሉ ድረስ። ወስሙ አቢ ዙአይብን የአባቷ ስም ደግሞ
አቢ ዙአይብ የሚባለው ስማቸው ማን ነው ሲባል ዋሊዱ ሐሊመተ የሐሊማ አባት እቺ አጥቢያቸው አብዱላህ ኢብኑል ሐሪስ አብዱላህ ኢብኑል ሐሪስ ይባላል። ወዘውጁሃ ወስሙ ዘውጁሃ የባሏ ስም ደግሞ አልሐሪስ ኢብኑ ዓብድል ዑዛ ይባላል። አልሐሪስ ኢብኑ ዓብድል ዑዛ ይባላል። ወኪላሁማ ሐሊመትም ባሏም ይሁን ሚን ሰዕድ እብን በክር እብን ሐዋዝን ከሚባለው ገጠራማ ክፍል ናቸው። ሁለቱም አስላቸው መሰረታቸው። ወአውላዱል ሐሪስ የአልሐሪስ ልጆች ደግሞ አልሐሪስ ኢብን ዓብዱል ዑዛ ልጆች ደግሞ እነዚህ አሁን የሐሊማ ልጆች ማለት ነው። ነብዩ የሐሊማን ጡት ሲጠቡ የአልሐሪስ ወይም የሐሊማ ልጆች እኽወቱሁ ሰለላሁ ዐለይሂ ወሰለም አሁንም ለነብዩ ሰለላሁ ዐለይሂ ወሰለም ወንድሞቹ ናቸው። ያኒ ሚን الرضاعة ከጥቢያ በኩል ሁም እነሱም እነማን ናቸው ከተባሉ አብዱላህ አንደኛው አብዱላህ ይባላል። ሁለተኛው ደግሞ ወኡነይሰተ ኡነይሳ ትባላለች። ወጁዳመቱ ጁዳማ የምትባለው ደግሞ ወህየ ሸይማ የምትባለው ነች። ጁዳማ ያኒ ጁዳማ ለምንድን ነው የተባለችው ከተባለ ያኒ ሸይማ ለምን ተባለች ሲባል ለቀቡን ያው ለቀብ ነው ቅጽል ስም ነው። ገለበ ዐላ እስሚሃ ስሟን አሸንፎ የወጣ ነው። እንግዲህ ሸይማ የምትባለው ለምንድን ነው ከተባለ ቅጽል ስም ነው ወይም የስራ መጠሪያ ስሟ ነው ተብሏል። ያው ይሄ የስራ መጠሪያ ስሟን አሸንፎ የወጣ ነው ተብሏል። ነብዩን ሰለላሁ ዐለይሂ ወሰለም ይበልጥ ትንከባከባቸው የነበረች እቺ ሸይማ የምትባል ሴት እህታቸው ናት። ወካነት